ፋኖ ፋኖ ኧረ ፋኖ ፋኖ። ሰላም ጤና ይስጥልን። የተወዳችሁና የተከበራችሁ የዘአማራ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ውላችኋል? እነሆ ዕለታዊ ዝግጅታችን ከዚህ ሰዓት ጀምሮ ለእናንተ መድረስ ይጀምራል። ይህ ዝግጅት በዘአማራ የዩቲዩብ ቻናል በሆነው ኮር አናሊሲስ በሚለው የዩቲዩብ ቻናል እና በመረጃ ቴሌቪዥን የሳተላይት አማራጭ በመላው ኢትዮጵያ እንደዚሁም በመላው የአማራ ምድር የሚደመጥ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን የምትቆዩ ከሆነ በርከት ያሉ መረጃዎችን ታገኛላችሁ። ይህንን የዩቲዩብ ቻናል ሰብስክራይብ ማድረጋችሁን አትዘንጉ። እንደዚሁም በመላው ኢትዮጵያ በመላው አማራ በመረጃ ቴሌቪዥን የምትከታተሉና አድማጭ ተመልካቾቻችንና ከተከታተላችሁ በኋላ የራሳችሁን ምልከታም በአስተያየት መስጫ እንድታጋሩን አደራ ማለት እወዳለሁ። ዛሬ አንድ ሁነት ነበር። በይፋ የአገዛዙ ኃይል አዲስ ጦርነት ለመክፈት እንቅስቃሴ ሲያደርግ ውሏል። ይህ ምንድን ነው? መረጃው ምንድን ነው? ሙሉ መረጃው ምን ይመስላል? ለምን ዓላማስ የተደረገ ነው የሚለውን በስፋት አስቃኛችኋለሁ። አጠር ያለ ጊዜ ነው የምንቆየው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ በአክብሮት ጋብዛለሁ። እንግዲህ አንዳንድ አማራ እየተዋጋ ነው ብሎ የማያስቡ ሰዎች ወይም ደግሞ የአማራን ውጊያ ሪዲኩል ማድረግ የሚፈልጉ ማሳነስ፣ ማዋረድ የሚፈልጉ ግለሰቦች ጦርነት በአዲስ መልክ ተጀመረ የሚል ቅስቀሳ ሲያደርጉ እንሰማለን ብዙ ጊዜ በተደጋጋሚ። አንደኛ ከራስ ጠልነት የሚመነጭ የራስን ዋጋ ከማሳነስ የሚመጣ ብዙ እንቅስቃሴዎች ይደረጋሉ። ብዙ ጊዜ አማራው ላለፉት 7 ዓመታት ውጊያ ላይ ነው የኖረው። በተለይ ደግሞ ላለፉት 3 ዓመታት ከአገዛዙ ጋር አንገት ለአንገት ተናንቆ በአየር ኃይል በምድር ኃይል ከፍተኛ ዋጋ እየከፈለ እንዳለ የአደባባይ ሀቅ ሆኖ እያለ ነገር ግን ሁልጊዜም ውጊያ የሚመስለው በቲፒኤልኤፍ እና በብልጽግና መካከል ብቻ አድርጎ የሚወስድ በጣም በርካታ አለ። የፖለቲካ ንቃት የጎደለው እንዲህ አይነቱን ሰው እስኪበስል ድረስ መጠበቅ አንዳንዴ ህመም ነው። አማራ ዋጋ እየከፈለ ነው ያለው። በሺዎች ወገኖቹ በድሮን እያለቁበት ነው ያለው። የአገዛዙን ሰራዊት ከጄኔራል እስከ ኮሎኔል ድረስ እየያዘ ነው ያለው፣ እየገደለ ነው ያለው። ብዙ እርምጃዎች እየወሰደ ድል እየተጎናጸፈ ነው ያለው። ይህ እንደ ጦርነት አልተቆጠረም መሰለኝ ወይ እንደ ውጊያ አልተቆጠረም መሰለኝ። አዲስ ጦርነት ፈነዳ በሚል የራስን ትቶ ሌላው ላይ የማዳነቅ እንቅስቃሴዎች በስፋት ይስተዋሉና ይሄ እርምት መወሰድ አለበት። ነገር ግን እውነታውን ደግሞ መካድ የለብንም። አዎ ከአማራ በተጨማሪ ሌሎች ኃይሎች ላይ ያነጣጠሩ ውጊያዎች አገዛዙ ጀምሯል በሚል ፍሬም ብናደርገው የተሻለ ይመስለኛል። በትግራይ አካባቢ እስከዛሬም ጦርነት ነበረ። በነገራችን ላይ ውጊያው በፕሪቶሪያ ስምምነት ቆመ ተብሎ ቢታሰብም ውጊያው ቀጥሎ ነበረ። አንዳንድ ሰው ግልጽ የማይሆንለት ውጊያ ማለት ተኩሶ መግደል ብቻ የሚመስለው ሰው አለ። የጄኖሳይድ አንዱ አካል ኪሊንግ ዊዛውት መርደር የተሰኘ ነው። ዝም ብለህ ተኩሰህ አትገድልም። የምትተኩሰው ጥይት የለም። ሲወድቅ ሲሞት የምታየው ሰው የለም። ነገር ግን ከቦ ማስራብ፣ ከበባ ሲጅ ውስጥ ኮምፕሊት ሲጅ ውስጥ አስገብቶ ህዝብን የማስራብ የማሰቃየት የሳይኮሎጂካል ዋርፌር የስነ ልቦና ጥቃት ስብራቶችን ማድረስ አንደኛው የግድያ መንገድ ነው እና በትግራይ ህዝብ ዘንድ ውጊያው ቆሟል የሚል እምነት የለኝም። ነገር ግን አክቲቭ የሆነ በነፍጥ የተመራ ትግል ላለፉት 3 ዓመታት ሲደረግ የነበረው በአማራው ምድር የህልውና ትግል እስከሆነ ድረስ ማለት ነው። ዛሬ የተለያዩ ኃይሎች የኢትዮጵያ ኃይሎች ትብብር ፈጥረው አገዛዙ ላይ ጥቃት ይሰነዝራሉ በሚል ስጋት የገባው የአገዛዙ ኃይል በወልቃይት ጠገዴ አካባቢ ከህዋት ኃይሎች ጋር ውጊያ ለማድረግ ሞክሯል። አገዛዙ የከፈተው ውጊያ ነው። ይህ ምንን ያለመ ነው የሚለውን እናያለን። በሸረሪና የሚባል አካባቢ ያለ በዛ በኩል ነው ከንጋቱ 11 ሰዓት ጀምሮ በከፍተኛ መሳሪያዎች የታጀበ ሙሉ ማጥቃት ያገዛዙ ሰራዊት በዛ አካባቢ የሚንቀሳቀሰው የትግራይ ኃይሎች ላይ ጥቃት ለመሰንዘር የሞከረው ማለት ነው። በዚህም ከፍተኛ ምት እንደደረሰበት ሰምተናል፣ አረጋግጠናል ከስፍራው።
ነገር ግን የብልጽግና ሽርክት ፖለቲከኞችና ሽርክት አክቲቪስቶች ሁልጊዜም ድል አደረግን ማለት አይሰለቻቸውም። ታስታውሳላችሁ። ድል አደረግን ነው፣ ቀደምሰስ ነው፣ እንደዚህ ያደረግነው ነው፣ አሸንፈናል ነው። ሁልጊዜም ተመሳሳይ ነገር ነው የሚያነሱት። ያን የትግራይ ጦርነት ግን ትዝ ይላችኋል። ደብረጽዮን ተገድሎ አንገቱ ሰሙሄር ተቀብሯል፣ ጭንቅላቱ ሰሙሄር፣ ሌላው አካሉ ደግሞ መለየት እስኪያቀር ምናምን ብለው ሲነግሩ የነበሩ ሰዎች ዛሬም ሸረሪና ላይ ድል ቀንቶናል እያሉ ሲዘግቡ እያየን ያለን። የጦርነቱ ሁኔታ፣ የመሪዎች ሁኔታ፣ የውጊያው አውድ ተቀይሯል። የሰዎቹ የፕሮፓጋንዳ እንቅስቃሴ ግን እስካሁን አልተቀየረም። አብይ አህመድ ያው ራሱ አብይ አህመድ ነው፣ ታውቁታላችሁ። ቲፒኤልኤፍ በንፋስ ላይ እንደተበተነ ዱቄት ነው፣ ጠፍቷል። ከዚህ በኋላ ሰብስበን ዱቄት ልናደርገው አንችልም ብሎ ወሬ ሲነዛ የነበረ ግለሰብ በኋላ ላይ እስከ ደብረ ብርሃን ድረስ እየተከተሉ ያሳደዱት ሰዎች ናቸው። ዛሬ ላይ ደግሞ መጥቶ አሁንም ድል እያደረግኳቸው ነው ሲል የሚያምን ሰው ይኖራል ማለት ነው። አይጠፋም። የአብይ አህመድ የሴፍቲኔት ተጠቃሚዎች፣ የእርዳታ ተጠቃሚዎች አዲስ አበባ ላይ ተሰብስበው የምክክር ኮሚሽን በሚል እንቅስቃሴ እያደረጉ እንደሆነ ታውቃላችሁ። የነሱ ከዳሚነት ካልሆነ በስተቀር በተግባር የሚመጣ ምንም አይነት ድል የለም። በወልቃይት አካባቢ አገዛዙ ስልታዊ የሆነ ዓላማ ይዞ ስልታዊ የሆነ ሴራ ይዞ ነው በዛሬው ዕለት ውጊያ የከፈተው። የመጀመሪያው ዓላማው የትግሉን የአማራን ትግል አቅጣጫ ማስቀየር፣ የአማራን ህዝብ ስሜት እንደ መጠቀሚያ አድርጎ የህዝቡን ሞራልና ስሜት ማኒፑሌት ማድረግ፣ የህዝቡን ኢሞሽን፣ የህዝቡን ዓላማ፣ የህዝቡን ኖብል ኮዝ ማኒፑሌት ማድረግ። አማራ ወልቃይት ሲባል ያለው ስሜት ይታወቃል፣ እንቅስቃሴው ይታወቃል። ስለዚህ በወልቃይት በኩል ጥቃት ተሰነዘረብህ በሚል ወደ 4 ኪሎ የሚያደርገውን የፋኖን ግስጋሴ ዓላማ የማሳት ስራ ነው የሚሰራው ለመስራት የሞከረው። ሌላኛው ህዝቡን እንደገና ለራሱ ላገዛዙ ጦርነት ማሰለፍ ይፈልጋል፣ ሪክሩት ማድረግ ይፈልጋል። ምን በሚል ወልቃይት በህዋት ሊያዝ ነው የሚል ስሜት በአማራ ህዝብ ዘንድ እንዲፈጠር በማድረግ ቀጥ ብሎ ወደ ወልቃይት ገባ። ያገዛዙ ኃይል ወደ ወልቃይት ከገባ በኋላ በሸረሪና በኩል ወደ ቲፒኤልኤፍ ተኮሰ። የቲፒኤልኤፍ ሰዎች አጸፋ ቢሰጡና ወደ ወልቃይት የመግባት እድል ቢያገኙ ወልቃይት ሊያዝ ነው የሚል የህዝብ ሞቢላይዜሽን በመላው አማራ በመቀስቀስ ከሱ ጎን ተሰልፎ የትግራይን ኃይል የሚዋጋ ሌላ አማራ ለማግኘት የማኒፑሌሽን ስራ ሲሰራ ነበር። የዛሬው ውጊያ የተከፈተው ውጊያ ዓላማ ይሄ ነበር። የካኖን ፎደር የሚባል እሳቤ አለ። የጦር ማሽን አድርገህ ላገዛዙ ራስ ስንቅ ራስ ማሽን ሆነ እንድትዋጋለት የማድረግ ስልት። ሌላኛው ዛሬ የነበረው እቅድ የፋኖን ትግል ከጀርባ የመውጋት እቅድም እንዳለው ሰምተናል። የፋኖ ኃይል ትኩረታቸውን ወልቃይት ላይ ቢያደርጉ ቲፒኤልኤፍ እየመጣ ነው ይላል። ከዛ በኋላ እርስ በርስ የማጋጠም እቅድና ሐሳብ ቢሳካለት በተለይ በማዕከላዊና በደቡብ ኢትዮጵያ ያለውን ያገዛዙን ወታደር አስጠግቶ መሃል ላይ ሳንዱች አድርጎ የመብላት እንቅስቃሴ ነው ሲደረግ የነበረ። የኢትዮጵያ ኃይሎች በተለይ የነጻነት ኃይሎች የህልውና ትግል የሚያደርጉ ኃይሎች ከዚህ በኋላ እርስ በርሳቸው የሚዋጉበት እድል ዜሮ ነው። ከዚህ በኋላ ፋኖ ከኦላ ጋር፣ ፋኖ ከቲፒኤልኤፍ ጋር፣ ፋኖ ከየትኛውም ኃይል ጋር አይዋጋም። ያረጋግጥላችኋለሁ። ፋኖ የሚዋጋው ስልጣኑን ተቆጣጥሮ ካለው አገዛዝ ጋር፣ ወንበሩን ይዞ ካለው ኃይል ጋር።
የአማራ ህዝብ ጥያቄዎች፣ የአማራ ህዝብ እውነቶች፣ የአማራ ህዝብ ሰቆቃዎች መፍትሄና እልባት የሚያገኙትም 4 ኪሎ ላይ ነው የሚል እምነት ነው በፋኖ ትግል ዘንድ ያለው። ከ4 ኪሎ ውጭ የሚደረግ 4 ኪሎን ታርጌት ያላደረገ የትኛውም አይነት መላፋት ወደ ፐርፒቹዋል ዋር ማለቂያ ወደ ሌለው ጦርነት ከመውሰድ ያለፈ ወይም ከተራ ሬዚስታንስ ያለፈ ውጤት የላቸውም። የአማራ ትግል ደግሞ ሬዚስታንስ አይደለም። ሬዚስት የማድረግ እቅድ ይዘን አይደለም ውጊያው የተጀመረው። የአማራ ትግል ዓላማው እና መዳረሻው ሪቮሉሽን ነው፣ አብዮት፣ ስር ነቀል ለውጥ፣ ስርዓት ነቅሎ ስርዓት መትከል ደን። ስለዚህ ስርዓት በመንቀል ሂደት ውስጥ የሚያጋጥሙ እንቅፋቶች ካሉ እነሱን እንቅፋቶች እየነቀለ ይሄድ ይሆናል እንጂ የፋኖ ኃይል ፊቱን አዙሮ ተጨቆኛለሁ ተበድያለሁ ከሚል ከሌላ ኃይል ጋር ሊዋጋ ይችላል። ድርጅታዊ በሆነ መንገድ የሚገለጹ ነገሮች ካሉ እንጠብቃለን። ታክቲካል አሊያንሶች፣ ስትራቴጂክ አሊያንሶች ሊፈጠሩ ይችላል። ሌላው አገዛዙ ጭንቀት ውስጥ ስላለ ሊተባበሩብኝ ነው፣ ሰሜኖች ሊተባበሩብኝ ነው፣ እነዚህ ሰሜናዊነት የሚባል ነገር እያበበ ነው የመጣው፣ የነጻነት ኃይሎች እርስ በርስ የመተባበር እንቅስቃሴ ውስጥ እየገቡ ነው ያሉት በሚል ስጋት ውስጥ ስለገባ ወልቃይትና አካባቢውን ለህወሓት የመስጠት ፍላጎት አለ። ትናንትና አይታችሁታል ቃለ መጠይቅ ሲያደርግ ከአማራ ቴሌቪዥን ጋር። እንደ አብይ አህመድ እኮ የከሰረ ፍጥረት የለም። በነገራችን ላይ ማለት በምንም ያህል ደረጃ አላዋቂ ብትሆኑ አማራን የሚያክል በስነ መንግስት ምስረታ፣ በኔሽን ቢልዲንግ የካበተ ልምድ ያለው፣ በስቴት ፎርሜሽን የካበተ ልምድ ያለው፣ ስነ መንግስትን ለዓለም ያስተዋወቀ ግዙፍ ትልቅ ዊዝደም ያለው ህዝብ በተራ ፕሮፓጋንዳ ሊያታልላችሁ ሞከረ። ትናንትና በአማራ ቴሌቪዥን ቀርቦ አብይ ምን አለ መሰላችሁ? አሚኮ የሚባል የብአዴን ልሳን አለ፣ በዛ ቀርቦ ማለት ነው ወልቃይትን ስፔሲፊካሊ በተመለከተ የህወሓት ሰዎች ለአማራ ነጻነት እንታገላለን የሚሉ ፋኖዎች ሁሉ ሳይቀር ውሰዱ ብለውናል። እንቅፋት የሆናችሁብን እናንተ የፌዴራል መንግስት አመራሮች ናችሁ። ፋኖዎች እኮ ወልቃይትን ውሰዱ ብለውናል ብለው የቲፒኤልኤፍ ሰዎች እየጠየቁን ነው፣ እያስቸገሩኝ ነው የሚል እጅግር የሌለው ፕሮፓጋንዳ ማለት ምን ማለት መሰላችሁ? የአማራ ህዝብ አይ ርስቱንና አጽመ ርስቱን አሳልፎ የሚሸጥ ከሆነማ ፋኖ ለህዝባችን ጥቅም የቆመ አይደለም በሚል ከህዝብ ጋር የማፋታት የማቃቃር ስራ ለመስራት ማለት። አሁን በሱ ቤት ፕሮፓጋንዳ ሰርቶ ልቡ ልቅ ብሏል። ሴራ ሸርቦ ማለት እና ፈጽሞ የፖለቲካ ሀሁ የማይረዱ ግለሰቦች ስብስብ ናቸው። ነገር ግን እሱ ራሱ የወልቃይትን በመስጠት መደራደር ይፈልጋል። ምክንያቱም አብይ አህመድ ወንበሩ እስከተጠበቀ ድረስ ሀገር ቢፈርስ ህዝብ ቢጠፋ ደንተው አይደለም። ይሄን ባለፉት ዓመታት በመጣንባቸው ሂደቶች ውስጥ ጥንቅቅ አድርገን ያየን ይመስለኛል። ይሄ የሚጠፋው ኢትዮጵያዊ ያለ አይመስለኝም። አብይ አህመድ የሚገደው የወንበሩ ጉዳይ ብቻ ነው። ታዋቂ ሰው ቢገደል፣ የሱዳን ኃይል ወደ ኢትዮጵያ ቢገባ፣ የአልሸባብ ኃይል ወደ ኢትዮጵያ ቢገባ፣ ጅቡቲ ድሮን ብጥል፣ ሌላም ነገር ቢፈጠር ወንበሩ ላይ እስካልደረስ ድረስ የአማራ ምድር ላይ ሚሊዮን ወታደሮችን እያሰለፈ የኦሮሞን የሌሎች ወጣቶችን እያሰለፈ እየመለመለ እያስታጠቀ ያዋጋል እንጂ 4 ኪሎ እስካልደረስክ ድረስ ደንተው አይደለም። የአማራና የትግራይ ህዝብ እድሜ ልክ ሲዋጋ ውሎ ቢያድር 4 ኪሎ እስካልደረስክ ድረስ አብይ አህመድን አይገደውም። ስለዚህ አብይ አህመድ ወልቃይትን ለህወሓት ሰጥቶ እፎይታ የሚያገኝ ከሆነ ያደርገዋል።
ስለዚህ የባርጌኒንግ ፓወር ለማግኘት የመደራደሪያ አቅም ለማግኘት አትሊስት ህወሓቶች ወልቃይትን ከያዙ በኋላ ስታተስ ኮ ተመልሷል በሚል አስተሳሰብ ለድርድር ዳግም ቢቀመጡልኝ ፕሪቶሪያን ቢያድሱልኝ እና ሌሎች ኃይሎችን አስተባብረው ወደ 4 ኪሎ ባይመጡብኝ የሚል ቅዠት ስላለው በሸረሪና በኩል ሄዶ ተነቆሰ። ከዛ በኋላ ህወሓት ኃይሉን አሰባስቦ መጥቶ ወልቃይትን እንዲቆጣጠር ያለ እንቅስቃሴም ነው። ወልቃይትን ቢቆጣጠር ህወሓት ሁለት ትርፍ ነው የሚያገኘው። አንደኛ ወልቃይት ተወረረልህ ብሎ የአማራን ህዝብ መቀስቀስ ይጀምራል። ሁለተኛ ከህወሓት ጋር የመደራደሪያ ነጥብ ያገኛል ማለት። ይህን ስሌት ሰርቶ ነው የተንቀሳቀሰው። እንደ ባርጌኒንግ ቺፕ የመጠቀም ሌላው የሁለቱን ህዝብ እድሜ ልክ የአማራና የትግራይ ህዝብን የእርስ በርስ እልቂት ማፋጠንም ይፈልጋል። ሌላውና ትልቁ ጉዳይ አብይ አህመድ ቀጠናዊ ጦርነት ይፈልጋል። የሀገራት ጦርነት፣ ቀጠናዊ ጦርነትን ማስነሳት ይሻል። በውስጥ ያለውን ኮንፍሊክት ሪጂናላይዝ ማድረግ ይፈልጋል። አጠቃላይ በሪጅን ውስጥ ያለ ቀውስ ማድረግ ይፈልጋል። የሚታወቅ ነው። የሸረሪና የኤርትራ፣ የሱዳን፣ የኢትዮጵያ መገናኛ የሚባል አካባቢ ነው። ስለዚህ በዛ ድንበር አካባቢ የሚደረግ ውጊያ የሱዳንን ጥቅም ይነካል፣ የኤርትራን ጥቅም ይነካል። ስለዚህ አብይ አህመድ በሸረሪና በኩል ጥቃት ከሰነዘረ በኋላ የሱዳን ኃይል ያጸፋ ምላሽ ይመልሳል፣ የኤርትራ ኃይል ያጸፋ ምላሽ ይመልሳል። ከዛ በኋላ ሀገር ተወረረች የሚል የብሔራዊ ስሜት፣ ሀገራዊ ስሜት በመቀስቀስ ሌላ ሚሊየን የሚሞት ወጣት መመልመል ነው። ቀጠናዊ ተከበብን እኮ ይሄው ሱዳን ወረረችን፣ ይሄው ኤርትራ ወረረችን በሚል ሌላ ለሀገር የሰዋለሁ የሚል ሚሊየን ወጣት መልምሎ መግደል ማፋጀት ነው የሚፈልገው። ቀጠናዊ ሽብር መፍጠር የሚፈልግ። በዚህም የውጭ ኃይሎችን ትኩረት ይስባል። የኢንተርናሽናል ዳይቨርዥን የውጭ ሀገራትን ትኩረት መሳብ። አንዴ ጦርነቱ ቀጠናዊ መልክ ከያዘለት የዓለም አቀፉ ማህበረሰብ ትኩረቱን ከሀገር ውስጥ የሰብአዊ መብት ጥሰትና ከአገዛዙ ውድቀት ወጥቶ የዓለም አቀፉ ማህበረሰብ ትኩረት ወደ ቀጠናዊ ያለመረጋጋት እንዲዞር ያደርገዋል። ስለዚህ አብይ አህመድ በሸረሪና በኩል የሱዳን፣ የኤርትራ፣ የትግራይ ምናምን አካባቢዎች ላይ ውጊያ ሲከፍት እነዛ የውጭ ኃይሎች ዘው ብለው ተሳትፎ እስከገቡ ዓለም አቀፉ ማህበረሰብ አማራ ውስጥ ስለሚገድለው፣ ጎጃም ውስጥ፣ ቤተ አማራ ውስጥ፣ ሸዋ ውስጥ፣ ጎንደር ውስጥ ስለሚገድለው ሰው መጨነቃቸውን ትተው ቀጠናዊ ያለመረጋጋቱን ፍሬም አጀንዳ አድርገው ያመጡታል። ስለዚህ በነፃነት ህዝብ የሚገድልበትን እድል ያገኛል ማለት የሚፈጅበትን እድል ያገኛል። ለዛ ነው እየሄደ የሚተነኩሰው። ነገራችን ሶማሌላንድን ሄዶ የሚተነኩሰው፣ ሶማሊያን ሄዶ የሚተነኩሰው፣ ኤርትራን፣ ጅቡቲን፣ ሱዳንን አርኤስኤፍን እየደገፈ እየሄደ የሚተነኩሰው የሀገር ውስጡን ቀውስና እልቂት ሽልድ ለመፍጠር ነው። ስለዚህ ይህ ያገዛዙ ኃይል ፈጽሞ የመጨረሻው መፈራረሻው ቀን መድረሱን በተግባር ያየንበት በጣም የሚገርም እኮ ነው። ግዙፍ ኃይል ይዞ ከባድ መሳሪያዎችን ሸረሪና አካባቢ ሲተኩሱ ነው ያደረው። ረጅም ሰዓት ነው የተኮሰው። ያደረሰው ምንም አይነት ጉዳት የለም። አክቲቪስቶቻቸው ልመዳቸው ነው። ያው ድል አደረግን መታ ነው እንደዚህ ያልማናት የምታውቋቸው ስለሆነ ከተሞክሮ እድሜ ልኩን በመማረክ ሪከርድ የሰበረ ፊልድ ማርሻል ነኝ የሚል ሰው የሚመራው ጦር አሸንፎ ድል አድርጎ ያው በዓለም ታሪክ ውስጥ የለም። ነገር ግን የአብይ አህመድ ወታደር ባህሪው መማረክ፣
መሞት እንደዚህ ነው መገለጫው። ነገር ግን በርካታ ኃይል አሁንም ማሰለፉን አልተወም። ጨርጨር አካባቢ ከለዋንና ጨርጨር አካባቢ የመካናይዝድ ኃይልን ጨምሮ በርካታ ኃይል እያከማቸን ያለው ያገዛዙ በራያ ሰሜን ጎንደር በወልቃይት አካባቢዎች በተለይ ስልታዊ የትራንዚት መስመር የሚባሉ መሸጋገሪያ መስመር የሚባሉ አካባቢዎች መካናይዝድ ኃይል ሁሉ ሳይቀር በስፋት እያስጠጋ እንዳለ እየተረዳን ያለነው መረጃዎች ያሉን ማለት ነው። ታንኮች፣ አርቲለሪዎች፣ መድፎች፣ በጣም ከባባድ መሳሪያዎች በስፋት እየተጠጉ ነው ያሉት። በተለይ በወልቃይትና በራያ አቅጣጫ ነው በዋናነት የትኩረት ማዕከሉ ያገዛዙ። ምክንያቱም እንዳልኳችሁ ውጊያ ከከፈተ በኋላ ጥቃት ሲደርስበት ይሄው አማራ ተወረረልህ፣ ታሪካዊ ርስት ሊወሰድብህ ነው በሚል ፋኖና ህዝቡ መለወጥ የፋኖ የወልቃይት መልሱ ያለው አዲስ አበባ ላይ ነው። ይሄን ስንቶቻችን እናውቃለን? የወልቃይት መልስ ያለው አዲስ አበባ ላይ ነው። የወልቃይት መልስ ላይ ያለው ተከዜ ላይ አይደለም። ተከዜ ላይ ቁመህ የምታስከብረው የወልቃይት ጥቅም የለም ነው ማለት። ይሄው ላለፉት 4-5 ዓመታት የህወሓት ኃይሎች አካባቢውን ከለቀቁ በኋላ እነደመቀ ዘውዱ የሚባሉ ግለሰቦች ለአብይ አህመድ እያጎበደዱ እንኳን በህጋዊ መንገድ ወልቃይትን ወደ አማራ ሊመልሱት አልቻሉ። በፌደራል ስል በኦህዴድ ስር እንዲደረግ ነው ያደረጉት። አማራ የታገለው ወልቃይትን ከህወሓት ነጥቆ ለኦህዴድ ለመስጠት አይደለም። አማራ የታገለው ወልቃይት ሐቁ ስለሆነ ነው፣ ታሪካዊ ርስቱ ስለሆነ ነው። እነደመቀ ዘውዱ የስንዴ ነዶ ይዘው ለወልቃይት ሲገብሩ ቢኖሩ እንኳን ባገኘው ተሻገር የሚመራው የፌዴሬሽን ምክር ቤት መብቱ አውቶሪቲው እያለው ወልቃይትን በህጋዊ ማዕቀፍ ወደ አማራ ሊከልለው አልቻለም። በአብይ አህመድ የሚከበር የአማራ ጥቅምም የለም። በደመቀ ዘውዱ የሚከበር የአማራ ጥቅምም የለም። በአዴን ስለሆነ ማለት በአዴኖች የሚከበር የአማራ ጥቅም የለም። የአማራ ጥቅም የሚከበረው በአማራ ልጆች ነው። ያ ጥቅም ደግሞ መከበሪያ ቦታው አዲስ አበባ ነው። እንኳን አሁንና ህወሓት ያኔ ታስታውሳላችሁ፣ እንደው ደጋግሜ ተናግሬው ይሆናል። የፌደራል መንግስት ተብየው የአብይ አህመድ ጦር ከትግራይ ተሸንፎ ሲወጣ የህወሓት ወታደሮች ተከተሉት አይደል? የተከተሉ መቱት። አቅም ያለው ኃይል አልነበረም፣ ግን ወደ ወልቃይት ለመግባት ሞክረዋል? አልሞከሩም። ደብረ ሲና እና ደብረ ብርሃን የደረሰ የትግራይ ኃይል በወልቃይት በኩል ስንዝር ለመግባት ያላቀደው ለምን ይመስላችኋል? ቢገቡም ወልቃይትን ቢይዙም መልስ እንደማያገኙ ያውቁታል። መልሱ አዲስ አበባ ላይ እንዳለ ይረዱታል። ስለዚህ የደሴን መስመር ይዘው የኮምቦልቻ መስመር ይዘው በቀጥታ አዲስ አበባ መግባት ነበር እቅዳቸው። አዲስ አበባ ከገቡ ወልቃይትን ዊዝን ዴይ ማስመለስ እንደሚችሉ ያውቁታል። ለኔ ወልቃይት ወደ አማራ የተመለሰው ዳንሻና ቅራቅር ላይ የአማራ ልዩ ኃይልና የአማራ ፋኖ ከቲፒኤልኤፍ ወታደሮች ጋር ተዋግቶ ያስለቀቀ ቀን አይደለም። ለኔ ወልቃይት ወደ አማራ በአማራ ልጆች እጅ የገባው ቲፒኤልኤፍ ከአዲስ አበባ የተነቀለ ቀን ነው። አዲስ አበባ ነው የኃይል ስበቱ፣ አዲስ አበባ ነው የፖለቲካ ስበቱ ያለው፣ ግለቱ ያለው፣ ማሰሪያው ያለው። ስለዚህ 4 ኪሎን ያጣ ቀን ወልቃይት የትግራይ ሆኖ መቀጠል እንደማይችል እነሱም ያውቁታል። ስለዚህ ዘደይ የአብይን ወታደር ከትግራይ እንዳስወጡ አዲስ አበባን ለመቆጣጠር እንጂ ወልቃይት ለመግባት ጥረታቸው አልነበረ። የፋኖ እንቅስቃሴም ትኩረቱን 4 ኪሎ ላይ ያደረገው ለዚህ ነው። ወልቃይትን ብቻ አይደለም አፍጥሩ የአማራ የመታገያ እውነታዎችን የአማራ ፔኩላሪቲስ የአማራ ኖብል ኮዝ እንዳለ የሚከበረው
አዲስ አበባ ላይ ነው፣ 4 ኪሎ ላይ። ስለዚህ አገዛዙ በከፍተኛ ደረጃ ኃይል እያስጠጋ ነው ያለው። በሰቆጣ በጋሸና የተለያዩ ኃይሎች የደከሙ ወታደሮችን እየቀየረ ኃይል እያሰባሰበ ነው ያለው። በተለይ 13ኛ እዝ የሚባለው ከላሊበላ ወደ ሰቆጣ እንደተጠጋ ሰምተናል። ሰቆጣን ታውቁታላችሁ። የዋግ ኽምራና የትግራይ አጎራባች ስልታዊ የሆነ ማዕከል ነው። ስለዚህ ይህ አገዛዝ የላሊበላን ስጋት አጠቃላይ እዛ አካባቢ ቤተ አማራ አካባቢ ወሎ አካባቢ የሚደርስበትን ጥቃት ጊዜያዊ በማድረግ ኃይሉን ወደ ሰቆጣ ነው እያስጠጋ ያለው። በዛ በሰሜኑ በኩል አማራና ትግራይ በሚዋሰኑበት አካባቢዎች ላይ ትልቅ ድራማ ለመስራት አቅዶ እየተንቀሳቀሰ ነው ያለው። 10ኛ እዝ የሚባለው ያገዛዙ ከደቡብ ጎንደር ወደ ጋሸና ተዛውሯል። ጋሸና ምን አይነት ወታደራዊ ስትራቴጂካዊ ቦታ እንደሆነች በሰሜኑ ጦርነት ያያችሁ ይመስለኛል። የወሎን ህዝብ የጎንደርን ህዝብ የምታስተሳስር ናት። አልፈ ወደ ትግራይ ለመሻገርም ሁነኛ የሆነች ቦታ ናት። 4 መጋጠሚያ ያላት ወደ ኮን አቅጣጫ፣ ወደ አረቢት፣ ወደ መቄት አቅጣጫ፣ ወደ ላሊበላ አቅጣጫ፣ ወደ ድልብ፣ ወደ ቀበሮ ሜዳ፣ ወደ ሳንቃ፣ ወደ ወልዲያ መውጫ 4 መጋጠሚያ እጅግ ስትራቴጂክ ቦታ ወደዛ ነው። ስልታዊ መጋጠሚያ ነው። ስትራቴጂክ ቾክ ፖይንት የሚባለው ቾክ ፖይንትስ የሚባለው በወታደራዊም በሎጂስቲክስ እና ሰፕላይ ቼን ማኔጅመንትም በተለያዩ ቾክ ፖይንቶች የሚባሉ ማነቆ ቦታዎች፣ ወሳኝ ማነቆ ቦታዎች። የባህር በር አንዱ ቾክ ፖይንት ነው። ስትራቴጂክ ገዢ ወታደራዊ ቦታዎች ቾክ ፖይንት ተደርጎ ይወሰዳል። እና እነዚህ ቾክ ፖይንቶችን መያዝ በውጊያ ላይ የበላይነትን ለመጎናጸፍ ትልቅ ጥቅም አለ። በአፋር በኩልም እንደዚሁ በተለይ የደቡብና የሰሜን ምስራቅ እዝ አንድ ላይ ተባብረው ምስራቃዊ ከበባ እየፈጸሙ ይገኛሉ። እንደ ስቴጂንግ ግራውንድ በመጠቀም የአፋርን ህዝብ በወሎና በሰሜን ሸዋ አካባቢ የሚንቀሳቀሱ የፋኖ ኃይሎችን ከምስራቅ በኩል ለመውጋት እንቅስቃሴ እያደረጉ ነው ያሉት። የአዲስ አበባ ጅቡቲ ንግድና የጦር መስመር በፋኖና በሌሎች አጋር ኃይሎች እንዳይዘጋ አገዛዙ ከወዲሁ በፈር ዞን በመፍጠር ከፍተኛ መራወጥ እያደረገ ነው ያለው። ጊዜ አጥሮታል አገዛዙ። በየቀኑ ወታደራዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊ አቅሙ እየተሸረሸረ ነው የመጣው፣ እየደከመ ነው የመጣው። ስለዚህ የረጅም ጊዜ የሚወስድ ጦርነት የመቋቋም አቅም የለውም። የዋር አትሪሽን ላክ ኦፍ ዋር አትሪሽን አለበት ከፍተኛ ይሆን። ስለዚህ ሁሉንም አቅሙን አሟጦ ማንቀሳቀስ ፈጣን የሆነ የመከላከያ ጊዜ መግዣ ለማግኘት እየተንቀሳቀሰ ነው። ሌሎች ኃይሎች ትብብራቸውን አጠናክረው እየቀጠሉ ነው ያሉት። ተባብረው ይመስራል። ተባብረህ የህዝብህ ጠላት የሆነውን ኃይል ማጥፋት። እኔ ከከሌ ጋር አልተባበርም እናሳ በተናጠላ መጥቶ ያጠፋኝ እሞታታለሁ እንጂ በድሮን እየተጠቃሁም ቢሆን ተባብሬ መዳን እያቻልኩ ባለመተባበር ልሙት የሚል ምርጫ የለም። እንዲህ አይነት ፖለቲካ የለም። በዘመናዊ ፖለቲካ ውስጥ አጋርነትና ትብብር ወሳኝ ነው። ያውም የሽምቅ ውጊያ እያደረክ ያውም ገና ጫካ ሆነ አልተባበርም ማለት አትችልም። መንግስቱ ነህም አፍተሮል ከሌሎች ኢትዮጵያውያን ጋር አብረህ ነው የምትሰራው። ብቻህን ልትቆም አትችልም። መተባበር በእጅጉ አስፈላጊ ነው እና የፋኖ ኃይሎች የአማራ ህዝብ ቲፒኤልኤፍ መግለጫ አውጥቷል። ይፋዊ ጦርነት በይፋ ተጀምሮብኛል የሚል
ቲፒኤልኤፍ በዛሬው ዕለት መግለጫ አውጥቷል። ስለዚህ የሲቪክ ማህበራት፣ የትግራይ ኃይሎች፣ የውጭ ኃይሎች በሙሉ ለህልውናችን የምናደርገውን ውጊያ ከጎናችን እንድትቆሙ የሚል ጥሪ አቅርቧል። ኦሬዲ ወደ ውጊያ ገብተዋል። አትዋጉ ልትላቸው አትችልም። እናንተ አትዋጉ እኔ ብቻ ላይ የምዋጋው ልትል አትችልም። እነሱ በሚያደርጉበት ውጊያ ሂደት ውስጥ ግን የራስህን ጥቅም እንዴት ነው አስከብረህ ነጥረ ልትወጣ የምትችለው የሚለው በጣም ወሳኝ ነው። ስለዚህ የመረጃና የኢንቴሊጀንስ ቅንጅትን ማጠናከር በእጅጉ አስፈላጊ ነው። ኮማንድ ፖስቶችን በተለይ ጊዜያዊ እንዲህ አይነት ኦፕሬሽን ሲፈጸም በአራቱም ጠቅላይ ግዛቶች ስር ያለው የፋኖ ኃይል በአንድ ወጥ የአፋብን አደረጃጀት ውስጥ ተጠርንፏል። ስለዚህ ይሄንን ኦፕሬሽን ሊመራ የሚችል ኮማንድ ፖስቶችን በማደራጀት የኢንቴሊጀንስ ስራውን ከዕለታዊ ወታደራዊ ኦፕሬሽን ጋር በማቀናጀት መስራት ያስፈልጋል። የህዝቡ ስነ ልቦና ሴጅ ውስጥ ስለምትገባው ወደ ፉል ፍሌጅድ ዋር ስለሆነ እየተገባ ያለው ወደ ኮንቬንሽናል ዋር እየተቀየረ ነው ያለው ውጊያው። ጉሪላ ዋርፌር ነበር፣ አሁን ኮንቬንሽናል ዋር ነው እየሆነ ያለው። ስለዚህ የፊት ለፊት ውጊያ ነው የሚደረገው። የባንክ እንቅስቃሴያችሁን መቆጣጠር፣ ከዚህ ከወዲሁ በቂ ካሽ መያዝ፣ በቂ እህል ማከማቸት፣ በቂ የመሰረታዊ ፍላጎቶችን አስቀድሞ ማሟላት ያስፈልጋል። እንደ መደበኛው እንቅስቃሴ ስለማይሆን ከዚህ በኋላ የአማራ ህዝብ ጥንቃቄ እንድታደርግ። ኢንተርኔቶች ይጠፋሉ፣ ይቋረጣሉ። ስለዚህ በዲሻችሁን ማስተካከል፣ መረጃ የምታገኙበትን ኢንተርኔት አይኖርም፣ ይዘጋል። ኢንተርኔት አይደለም ቀጥታ ስልክ መደዋወል የማይቻልበት እውነት ይፈጠራል። ስለዚህ እየመጣ ላለው ወደ ሰርግ አይደለም እየተገባ ያለው፣ ወደ ውጊያ ነው እየተገባ ያለው። ወደ ሙሉ ውጊያ ነበረ፣ ግን ወደ ሙሉ ውጊያ ነው እየተገባ ያለው። ስለዚህ በጣም መጠንቀቅ ያስፈልጋል። ራሳችሁን መጠበቅ በእጅጉ አስፈላጊ ነው። ሌላው ኮሚኒኬሽናችንን በራሱ መስተካከል መቻል አለበት። የምናደርጋቸው የዕለት ተዕለት ዘገባዎች፣ እንቅስቃሴዎች፣ ምንጽፋቸው ጽሁፎች በሙሉ የውስጥ አንድነትን መጠበቅ የሚያስችሉ መሆን አለባቸው። we have to protect our internal unity። ውስጣዊ አንድነትን መጠበቅ ያስፈልጋል። የፋኖ ትግል ዋነኛ ጥንካሬው አንድነቱ ነው። እንደ አማራ ያለው ሶሻል ሌጂቲሜሲ ነው፣ ህዝባዊ ቅቡልነት፣ ድጋፍ፣ ህጋዊነት ነው። ስለዚህ በውጊያ ወቅት ወደ ሙሉ ጦርነት ሲገባ አላስፈላጊ የሆኑ የውስጥ ልዩነቶችን፣ የቡድን ወይም የአካባቢ አውራጃዊነት፣ የፕሮቪንሻሊዝም እሳቤዎችን፣ ንትርኮችን በሚዲያ ማንሳት ያገዛዙን ሴራ ከፋፍለህ ግዛ የሚል ሴራ ማሳካት እንደሆነ መቆጠር መቻል አለበት። ተባባሪ እየሆነ እንዳለ መረዳት መቻል አለበት። ሌላው የምናደርጋቸው እንቅስቃሴዎች ዘላቂ ጥቅምን ያስከበሩ መሆን መቻል አለባቸው። ስትራቴጂክ ፖለቲካል ኢንተረስታችን መከበር መቻል አለበት በሚል አቋም ነው መንቀሳቀስ ያለበት። ጊዜያዊ ወታደራዊ ድሎችን ወይም ታክቲካዊ የሆኑ ድሎችን ስንዘግባቸው፣ ስናወራቸው፣ ስንናገራቸው፣ ስንወያይባቸው የረጅም ጊዜውን የህዝብ ህልውና የማንነት የወሰን በለው የአጽመ ርስትን በለው የርስት በለው የፖለቲካ ውክልና በለው የኢኮኖሚ አቋም በለው የፖለቲካ ግቦችን አደጋ ላይ በማይጥል መልኩ መሆን የለበትም። ፖለቲካ እና ውጊያ ስካር ይፈጥራል። ውጊያ ህዝብን ያሰክራል። ሰው ሲሰክር ደግሞ ራሱን አያውቅም። በፖለቲካዊ ግለትና በፖለቲካዊ ሞቅታ በጊዜያዊ ፌሽታ በሲቃ ላይ በተመሰረተ መልኩ የአማራን አንጡራ ሀብቶችና ጥቅሞች የማያስነካ እንቅስቃሴ ማድረግ ይጠበቃል። በዚህ ወሳኝ ጊዜ ማለት ነው። ሌላው ምንጽፋቸው ውጊያ ሌሎች ኃይሎች እየከፈቱ ነው ያሉት። ኦብነግ በይፋ ከፍቷል፣ ነግሬያቸዋለሁ ትናንትና።
የአፋር ኃይል እየተዋጋ ነው። የአማራ ኃይል 3 ዓመት ሆኖታል። የትግራይ ኃይል ዛሬ ተጀምሯል። ስለዚህ የተቀናጀ ውጊያ ነው የሚደረገው ማለት ነው። ስለዚህ እንዲህ የተቀናጀ ውጊያ ሲደረግ የህዝብ ለህዝብ ግንኙነትን አለማሻከር ያስፈልጋል። ኢንተርኮሚናል ኮንፍሊክት እንዳይፈጠር ይሄንን ፕሪቨንት ማድረግ ያስፈልጋል። በህዝቦች መካከል መሻከር እንዳይፈጠር ትግሉ ከአምባገነኑ አገዛዝ ጋር ከአገዛዙና ከጥፋት መዋቅሩ ጋር እንጂ ከሌሎች ብሔሮችና ህዝቦች ጋር አለመሆኑን በግልጽ ማስመር እና መረዳት ያስፈልጋል። አገዛዙ ባህሪው ነው ትግሉን የብሔር ግጭት ለማስመሰል በርካታ ፕሮፓጋንዳዎችን መስራቱ አይቀርም። ይህንን ማክሸፍ ያስፈልጋል። ይሄን ማድረግ የሚቻለው ደግሞ በቃላት አጠቃቀም ጥንቃቄ ነው። የምንጠቀማቸው ቃላት ዋጋ ያስከፍላሉ። የቃል ውጤት ነው ሁሉም ነገር። እንኳን የእርስ በርስ ግንኙነት ቀርቶ ሰማይና ምድርም የቃል ውጤት ነው። ይሁን እየተባለ የሆነ ነገር ነው። ቃል ይገድላል፣ ቃል ያድናል። ስለዚህ ቃላችን የህዝብ ለህዝብ ግንኙነት እንዳያሻክር ማድረግ ያስፈልጋል። ስትራቴጂክ ስለሆነ ጉዳይ ካሰብን ማለት ነው። ከሞቅታ በመውጣት የሰከነ ነገር ማራበድ ስለሚያስፈልግ ተራ እልቂት አይደለም እቅዳችን። የፋኖ ትግል ዓላማው ተራ እልቂት አይደለም። ሌሎች የኢትዮጵያ ኃይሎች ጋር የሚኖረን ትብብር ሰስቴን አድርጎ ለረጅም ጊዜ ዘላቂነት የሚኖረው የራሳችን ኃላፊነት ስንወጣ ነው። በሌሎች በኩል ምን አይነት ፕሮፓጋንዳ ይነዛል እንመጣበታለን፣ ችግር የለውም። ራስን ማረቅ ግን የመጀመሪያው እርምጃ ነው። ሌላው ግለሰቦችን ከወጡበት ህዝብና አካባቢ አለመያያዝ ያስፈልጋል። የኮሌክቲቭ ጊልትን አቮይድ ማድረግ ያስፈልጋል። በተለይ ያገዛዙ አካል የሆኑ የተለያዩ ግለሰቦች እና ካድሬዎች የሚያደርጉትን የተለያየ እኩይ ተግባር ወይም ክህደት ወደ ተወለዱበት አካባቢ ወይም ህዝብ ማጠጋጋት ትልቅ የፖለቲካ ስህተት ነው። አበሳውና ተጠያቂነቱ የባለቤቱ ወይም የግለሰቡ እንጂ የህዝቡ አለመሆኑን መረዳት ያስፈልጋል። አንድ የኦህዴድ ባለስልጣን ሲያጠፋ ጥፋቱን የኦሮሞ ህዝብ አድርጎ አለመውሰድ፣ አንድ የቲፒኤልኤፍ ባለስልጣን ወይም ካድሬ ሲያጠፋ ጥፋቱን የትግራይ ህዝብ አድርጎ አለመውሰድ፣ አንድ የብአዴን ቱባ ካድሬ ሲያጠፋ ጥፋቱን የአማራ ህዝብ አድርጎ አለመውሰድ ቀጣይ ስለሚገነባው ሀገር ቀጣይ ህልው ስለሚሆነው የአማራ ማንነት መሰረት የሚጥል በአጥፊው ግለሰብ ላይ ተመርኩዘን የወጣበትን ማህበረሰብ ማጥቃት አያኗኖርም፣ የህዝብን ልብ ያሻክራል። ስለዚህ በእንዲህ አይነት በጦርነት ወቅት ስለሚያጋጥም ነው። በነገራችን ስለሚያጋጥም አስቀድመን ጥንቃቄ ማድረግ አለብን። የሆነ ወታደር እንማርካለን ባይ ዲፎልት ራንደምሊ የማረክነው ወታደር ኦሮሞ ይሆናል። ዜን ኦሮሞ የምትሰድብ ከሆነ የማረከው ወታደር ድንገት ትግሬ ይሆናል፣ ኦሮማራ ይሆናል። ያን የምታደርግ ከሆነ ዘላቂ የሆነ ድል መጎናጸፍ አይቻልም። ስለዚህ መጠንቀቅ ያስፈልጋል። ምን ዘግባቸው ዘገባዎች፣ ምን ጽፋቸው ጽሁፎች ሚዛናዊነት መጠበቅ ያስፈልጋል። ክሬዲብል ሪፖርቲንግ በጣም በእጅጉ አስፈላጊ። ያልተረጋገጡ ስሜታዊ የሆኑ ያበጡ ዜናዎች፣ እብጠት ያለባቸው ዜናዎች፣ የሚጎረብጡ ዜናዎች፣ ውሸት ያረገዙ ዜናዎች ማሰራጨት የተመልካቹን ሩቁን የሚመለከተውን በውጊያው በደጀንነት የሚሳተፈውን ህዝብ የደጋፊውን ህዝብ እምነት ያሸረክተዋል። ሽርክት እምነት ደግሞ ሶሻል ሌጂቲሜሲን ያሳጣል። መጠንቀቅ ያስፈልጋል። ሚዲያውና አክቲቪስቱ የተረጋገጠ ብቻ ተስፋንና ቆራጥነትን ሊያመጣ የሚችል ነገር ግን ሐሰተኛ ያልሆነ መረጃን በመስጠት የመረጃዎችን ክሬዲቢሊቲ ማስከበር በእጅጉ አስፈላጊ። አመራሮች፣ የትግል አመራሮች ዲሲፕሊን ከመቼውም በላይ
ኦርጋናይዜሽናል ዲሲፕሊን ከመቼውም በላይ ከፍ ማለት ያለበት የድርጅቱ የህዝብ ግንኙነት መምሪያ አለ። ከዛ ውጪ ያለው አመራር በለው ተዋጊ በየራሱ የቲክቶክ አማራጭ በየራሱ የፌስቡክ አማራጭ እየወጣ የሚገልጻቸው ነገሮች እንደ ድርጅት አቋም የመወሰዳቸው እድል ሰፊ በመሆኑ ይሄንን በድርጅቱ ኮድ ኦፍ ኮንዳክት የኮሙኒኬሽን ኮድ ኦፍ ኮንዳክት የኮሙኒኬሽን ማኑዋል አማካኝነት መግራትና ማረቅ በእጅጉ አስፈላጊ። የሚዲያ ባለሙያዎች፣ አክቲቪስቶች ትልቅ ኃላፊነት ይጠበቅባቸዋል። ወታደራዊ ሚስጥሮችን መጠበቅ፣ የሰራዊቱን ከፍተኛና ዝቅተኛ አመራሮች፣ አሃዶች፣ ወታደራዊ አደረጃጀቶች እንቅስቃሴ፣ የሰራዊት ብዛት፣ የወጡበትንና የገቡበትን ሰዓት እንዲሁም የወታደራዊ መሪዎችን አድራሻ በሚዲያ ባለመልቀቅ የወታደራዊ ሚስጥር በመጠበቅ ግዴታችሁ ልትወጡ አደራ ማለት ያስፈልጋል። ወደ ይፋዊ ኮንቬንሽናል ዋር እየገባን ነው። እንደ ተራ ነገር ከሆነ አመራር ጋር ቀረቤት አለኝ እከሌን አውቀዋለሁና በሚል የሚለቀቁ መረጃዎች ዋጋ ሊያስከፍሉ ይችላሉ። ትግል በኮሜንትሪ አይደረግ። እግር ኳስ ነው ኮሜንታተር የሚፈልገው የሚሻው። እንደዚህ 64ኛ ክፍለ ጦር በዚህ ገባች ከሌ በዛ ወጣች እነ ከሌ በዛ እየሄዱ ነው ምናምን የሚል የዲጂታል ዓለም በመሆኑ እያንዳንዱ ሰው ስልክ እጁ ላይ ያለ ሰው የሚያገኘውን መረጃ በቀላሉ ስክሮል አድርጎ መረጃ ያገኛል። ያን መረጃ ከጥንቃቄ ጉድለት ሲለቀው አደጋ ያደርሳል። አገዛዙ የሚነዛቸውን ፕሮፓጋንዳዎች አለማሰራጨት፣ አለመግዛት፣ ምንም ቢል አገዛዙን ኢግኖር ማድረግ ቶታል ኢግኖራንስ ያስፈልጋል። ስለዚህ እነዚህን ጥንቃቄዎች ማድረግ በእጅጉ አስፈላጊ ነው። ያገዛዙ በሸረሪና በኩል ያደረገው የጀመረው ውጊያ ቆሟል። አሁን አመሻሽ ላይ በአዲስ መልክ ለውጥ ካለ በደገው መርሃ ግብር በስፋት የምናየው ይሆናል። ዓላማዎቹ ግን እነዚህ ናቸው። የኢትዮጵያ ሕዝብ እንዳይደናገር አገዛዙ አብቅቶለታል። እድል ካላችሁ ትንሽ እድል ካላችሁ ወታደራዊ መሪዎች ነን የምትሉ የብልጽግና ወታደራዊ መሪዎች ነን የምትሉ ጄኔራሎች ከብርሃኑ ጁላ እና በታች ያላችሁ ሰዎች እድል ካላችሁ ጦራችሁን ይዛችሁ አብይ አህመድን ለመንቀል በሚደረገው ትግል ውስጥ የራሳችሁን አበርክቶ ተወጣችሁ እልቂትን መቀነስ ትችሉ ይሆናል እንጂ የአብይ አህመድ ውድቀት ፈጽሞ የማይቀር ፈጽሞ ነው የምላችሁ። መሽቶ የመንጋት ያህል እውን ይሆናል። ያለቀ ጉዳይ ነው። እንደማይቀር እየታወቀ ቢያንስ የታሪክ አካል ለመሆን ጥረት አድርጉ። እድል አላችሁ፣ አጠገባችሁ ነው የሚሉ አብይ አህመድ። ስለዚህ በተለያዩ ሀገራትም ተሞክሮ እናያለን። የታጠቁ ኃይሎች ፍጹም የሆነ የበላይነት እየወሰዱ በሚጠጉበት ወቅት የሀገሪቱ መከላከያ የነበሩ ሰዎች በአገዛዙ ላይ ይገለበጣሉ። ይሄን በማድረግ የእናንተን የመኖር እድልም የወደፊት ታሪካችሁንም ማደስ የምትችሉበት እድል እንዳለ አንድ ጭላንጭል ተስፋ ይታየኝ። ከዛ ውጭ ግን ከስርዓቱ ጋር አብሮ የሚቀበር ማንነት እንዳላችሁ እንድታውቁት ለማለት ነው። ታማኝ መረጃዎችን በየጊዜው እናደርሳችኋለን። የዛማራና የመረጃ ቴሌቪዥን አድማጭ ተመልካቾቻችን ታማኝ መረጃ ብቻ ተከታተሉ። በሐሰተኛ ወሬዎች አትወናበዱ። አገዛዙ ድል አደረኩ በሚለው የሐሰት ዘገባ እንዳትወናበዱ ለማለት ወዳለሁ። ወዳችሁና መርጣችሁ ስለምትከታተሉን ከልብ እናመሰግናለን። በሌላ ጊዜ ደግሞ በሌላ መርሃ ግብር እስከምንገናኝ ድረስ ጤና ይስጥልን። ፋኖ ኧረ ፋኖ